ትርጉሙ በቃ ነገርኩ እኮ እንደዚህ አይነት የትም ቦታ አይገኝም። በቃ ትርጉሙ ገባል። እንደዚህ አይነት የትም አይገኝም ነው ትርጉሙ። የትም አይገኝም። ሌሎች መጽሐፍ ላይ መጽሐፍ ቅዱስ ላይም የለም እንደዚህ አይነት ትርጉም አልባ ቃላት የለም ሌላ ቦታ ላይ። እውነቷን እኮ ነው። ምስኪን ነፈር፣ ምስኪን ነፈር። ዝም ብለህ እኮ ዜድ ኤክስ ኤፍ ታደርግና ታስቀምጣለህ። ይሄን አንብቡ ትላለህ። ዜድ ኤክስ ኤፍ ምንድን ነው ስትባል ታምር ነው። ትርጉሙ ምንድን ነው ስትባል ፈጣሪ ነው የሚያውቀው። ከዛ ሌላው ምን ይላል? ታምር ነው ታምር። ኧረ እናንተ አይነት ቆሻሻ ማንም እናንተ አይነት ቦርኮብ ማንም አምኖ አይመጣም። እናንተ ጅል ሄሩ ይሆና አሊፍ ላም ሚም ትርጉሙ ምንድን ነው? ምን አባታ ቃል ከእውቀት ነፃ እኮ አንተ ስለምታውቅ ንገረን። ቀጥል። አንተ ምን አባታ ቃል አንተስ ጅኒ ይነሳል እንደቆየት እያለ አረበኛውን ገብተህ አንብብ። ሰላም ሰላም፣ እፎይ እንዴት ነህ? ዲሞች አሁን ለምሳሌ እዚህ ጋር ጠየዘ ብዬ ጽፌያለሁ። ይሄ ተአምር ነው። ትርጉሙን ከኔ ውጭ ማንም አያውቀውም። እናንተ አይነት መሀይም ጋር ልከራከር ተቀበላላችሁ። ምክንያቱም አትመጥኑኝም እናንተ። እውነት ነው። አንድ ማአት ቦር ነብይ ነው የሚመጥነው። ነብይ ነው የሚመጥነው። እውነት ነው። ስለማመጡኝ ማለት ነው። በቃ የሚታርክ እኔስ የዛሬ ቶፒካችን ምን ነበር ያልከኝ? ቶፒኩ ምን ነበር? ቶፒኩ እንትን ነው ዛሬ ቶፒካችን። ኦኬ በደመና የሚመጣው ማን ነው የሚል ቶፒክ ነው ያለን። በደመና የሚመጣው ማን ነው? እሱ ፈኪ ኡመር፣ ፈኪ ኢመር ነው የሚለው። ኡመር ብዬ ላንብበው እና የዛሬ ቶፒካችን እንደዛ ነው። በደመና የሚመጣው ማን ነው? ክርስቲያኖች ይህንን ጭንቅላት ይዘህ እንደ ወደ እኔ የሚመጣ ሰው አገኛለሁ ብለህ መልፋትህ እውነት ነው፣ እውነት ነው። አሁን ቶፒኩ ላይ ትመልሳለህ። ይህንን ጭንቅላት ይዤ እንዴት ነው ኡስታዞችንም ሆነ አንተ እንዴት ደፍራችሁ ወደ እኔ ልመጡ ትችላላችሁ? ከስር ሆናችሁ አንተ ጭንቅላት አልበባላህ፣ አንተ እግር የሆንከዋላህ፣ ለፎ ይሄን የመሰለ ጭንቅላት ሰጠህ፣ እንዴት ብለን ወደ እሱ እንቅረብ? አንተ ጭንቅላት ሳይኖርህ ነው ወደ አንተ የሚመጡት። እኔ ፂሜንና ጭንቅላቴን አላህ ፂም አልባ ጭንቅላት አልባ ስለሆነ ወደ እሱ ማን ይቀርባል? ራሱ ለሊት ወደ ታች ይቀርባል እንጂ ማን ወደ እሱ ይቀርባል? ዘግናኝ እኮ ነው አላህ። አላህ እኮ ዘግናኝ ነው። ጭንቅላት ስለሌለው በጣም የሚቀፍ ፍጡር ነው። ተፍጡርም የሚቀፍ ፈጣሪ የሆነ የሚቀፍ የተፈጠረ። አሁን ፖይንቱ ላይ ትገባለህ፣ መልስ ይኖራል። ፊል ክርስቲያን ሙስሊም? እፎይ ክርስቲያን ነኝ። እሺ ማለት ሃይማኖቴ ጠንክሬ እንድሄድ ነው የረዳኝ። እዛ ሱዳን ነበርኩትና ማለት ነው። አሁን አንድ ሙስሊም ሆነ ሴት ሙስሊም ሆና ክርስቲያን ስታገባ አማርኛ ስለማጥረኛ ይቅርታ። እሺ ከዛ ልጁ ሲወለድ ከክርስቲያን ከታወቀ ይጎልታል፣ በትንሹ ማለት ነው። ማፈን ነው የሚባል በእንትኑ ማለት ነው። አሁን ግን አንተ ሲካታተል ስንነት ራሱ አታውቅም አንተ። ቀጥል። ስለ እስልምና ተውና ክርስትና ራሱ ጨርሰህ አታውቅም አንተ እኮ ስለማላቅ። እስቲ አንተ ስለምታውቅ እስቲ ቀጥል፣ አንብበው እስቲ። ታዘቡ። ዩቱብ ላይ ያላችሁም ታዘቡ። እስልምና ማለት እንደዚህ ነው። ስድብ፣ አርዳሃለሁ፣ ገለሃለሁ፣ እንደዚህ የሞት ክሬሳ ነህ። ምንም እውቀት የሌለህ ሰው ነህ። ከሺ ጀዝባ ቁርአን እየቀራ ነው ባይዘ። ይሄ አስተምሮታቸው ነው። ይሄም በማለቱ አሁን አላህ ደስ ብሎት ቢኖር ኖሮ ፍልቅ እያለ ሰባለሽ ሰደብክልኝ ይላል። እኔ ባገኘ ማለት ነው ገድዬ ነው ነበር ሞተው
ገለህ የሚቸተዋል ስጋ ነበር እንደተባለው በብረቱ አይንህን አውጥቼ ጎልግሌ ላውጭ ነበር ሞትልህ። ከዛስ ሰው ነህ አንተ። አይኔን ጎልጉለህ ምን ይጠቅማል? ሰሚራ ሚስትህ ነች። ባገኝ ይገልሃለሁ። እንዲህ ወላሂ እውነትህን ነው የምገልህ። አንተን ገድዬ ሻሂድ ነበር የምሆነው ባገኘ። ሻሂድ ማለት 72 ሴቶች እንዲሰጥ ነው አይደለ? እኔን ገለህ ወላሂ እኔ ባገኝ ይገልሃለሁ አንተን። ከዛስ ሻሂድ ትሆናለህ። 72 ሴቶች ይሰጣሉ። አንተን ገድዬ ራሱ ብሞት ምንም አይመስለኝም። እሺ ሳሚር እስቲ ዝም በል። ሳሚር ዝም በል እስቲ። ተው ሳሚር ተው። እኔን ገድሎ ራሱ ቢሞት ምንም አይመስለው። ሻሂድ ነው ወላሂ ምንም አይመስለኝም። ባገኘ ወላሂ ገለሃለሁ። ሀቢቢ ተው። አላህ ምስክሬ ነው ገለሃለሁ። ሳሚር ተው። ሳሚር ደግሞ ሚስት ባሪያ ያረጋቸው ሙስሊሞች እውቀት የሌላቸው ናቸው። አንተም መጥተው ጠይቀው። ማን ሳሚት አርጋጋ ቀጥል አብዱል ለጢፍ ይታርክ ቀጥል አብዱል ለጢፍ